ዛሬ እምቧጮ የተባለ የተፈጥሮ ፈዋሽ ጋሻ የተፈጥሮ መድኃኒት በእጃችን የተሰኘ የተለያየ ቅጽል ስም ያለው እምቧጮ የሚሰጠውን ወይም የሚያድናቸውን አራት አስገራሚ በሽታዎች ከነ አጠቃቀማቸው እነግራችኋለሁ። ተከታተሉኝ። ለቆዳ በሽታና ለቁስል ፈውስ የቅጠሉ ጭማቂ ወይም የደረቁ ዱቄት በቆዳ ላይ ለሚወጡ እባጮች፣ ሽፍታዎችና ለቆሰለ አካል ፍቱን መድኃኒት ነው። ቆዳን የመጠገንና ኢንፌክሽን የመከላከል ከፍተኛ ብቃት አለው። ሁለተኛ፣ ለአፍና ለጉሮሮ ጤና ቅጠሉን በማኘክ ወይም ጭማቂውን በመጉመጥሞጥ የድድ ህመምና የጉሮሮ ቁስለትን ለማከም ይረዳል። ሶስተኛ፣ ለዓይን ህመም በባህላዊ መንገድ ቅጠሉን በማፍላት የሚገኘው እንፋሎት ወይም ፈሳሽ ለተለያዩ የዓይን ህመሞች እንደ ዓይን መቅላት በመፍትሄነት ያገለግላል። አራተኛ፣ ለደም ማነስና ለምግብ ፍላጎት ተክሉ በውስጡ ከፍተኛ የብረት ይዘት ስላለው በልምድ ለደም ማነስ መፍትሄነትና የምግብ ፍላጎትን ለመጨመር ያገለግላል። ጠቀሜታው በአንዳንድ የሀገራችን አካባቢዎች የእምቧጮ ቅጠል እንደ ጎመን ተቀቅሎ ይበላል። በውስጡ ባለው አሲዳማ ጣዕም ምክንያት የምግብ መፈጨትን ለማገዝ ይረዳል። ኃይል የሚጨምሩ ቅመሞችም ከዝንጅብልና ከሎሚ ጋር ለጉንፋን፣ ለሳል ፈጣን እፎይታ ይሰጣል። ከቅቤ ወይም ከወይራ ዘይት ጋር ለቆዳ ቁስለት እንደ ቅባት ሲዘጋጅ የመፈወስ ኃይሉም ይጨምራል። ጥንቃቄ ተክሉ በውስጡ ኦክሳሊክ አሲድ ስለሚይዝ ከፍተኛ የኩላሊት ጠጠር ችግር ያለባቸው ሰዎች በጥንቃቄ ሊጠቀሙት ይገባል። እርጉዝ ሴቶች ከመጠን በላይ ከመውሰድ መቆጠብ አለባቸው። በዚህ መንገድ ይህን አስገራሚ ተክል ለባህላዊ መድኃኒትነት መጠቀምና ለፈውስ መሆን ይቻላል። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት